የዛሬ ጥያቄ ደግሞ እኔ የወሎ ቃሉ ነኝና ቃሉ ከየትኛው ቅርንጫፍ ነው ከየትኛው ውልድ ነው ብዬ በተጠየቁት መልስ ለመስጠት ቃሉ ከሰባት ቤት ወሎ ቤተሰቦች ውስጥ አንድ ሆኖ የኢቱ መረዋ ውልድ ነው ማለት ነው። የኢቱ መረዋ ውልድ ሲሆን በብዛት ሰፍሮ የሚገኘው በወሎ በቃሉ ወረዳ አካባቢ እስከ ኢፋት ሰሜን ሸዋ ኢፋት አካባቢ ሰፍሮ የሚገኝ ጥንት ጋትሮች ዳይነስቲ ተብሎ ከሚታወቁት የራሰው ስራው መንግስት የነበረው እና ቃሉ ደግሞ በሁለት ነው የሚከፈለው ማለት ነው። ቤሬና ሄደቡ ይባላሉ። እነሱ ቤሬ 8 ቤት አለው፣ 8 ልጆች አለው። ጎዳ፣ ባቲ፣ ጅምጅም፣ ቶካይ፣ አቡሬ፣ መደር፣ አጋምሳ፣ አሰላመና ይባላል። እነዚህ ቤሬ ልጆች ናቸው ማለት ነው። ሄዳቡ የሚባሉት ደግሞ 7 ናቸው። ቦናያ፣ ሳሉ፣ አንዱ፣ ሌሞ፣ ጨፌ፣ ቱሌና ጃሚ ናቸው። እነዚህ የሄደቡ ውልድ ናቸው ማለት ነው። ቃሉ በሁለት ይከፈላሉ። ቃሉ በነገራችን ላይ ቃሉ የቃሉ ውልድ በኢትዮጵያ በብዙ አካባቢዎች ላይ ሰፍሮ የሚገኝ ጎሳ ውልድ ነው። በሐረርም በብዛት ይገኛሉ። ያው እንደ እንትኑ ከወሎ ነው ጥንቱ እንትኑም ሲሆን መላው ወሎ ውስጥ ተስፋፍቶ ሰፍሮ የሚገኝ ማህበረሰብ ነው ማለት ነው፣ ጎሳ ነው ማለት ነው። እና ቃሉ የኢቱ መረዋ የሙረዋ በሬንቶ ውልድ ነው ማለት ነው። ስለዚህ ጥንት የቃሉ በወሎ አካባቢ ጥንት የወሎ ቃሉ ዋና የአውራጃ ከተማዋ ባቲ ነበረ ማለት ነው። በአሁኑ የራሱ አካባቢ ቃሉ ወረዳ በኮምቦልቻ ስር እና በሀብሩ ወረዳ ስር የሚኖር ቢሆንም ሰፊ ነበረ፣ የራሱ ግዛትም ነበረው እና ጋትሮች ተብሎ ይታወቁ ነበረ። በጋትሮች ጊዜ አሜቶ በሚባል እንትኖች ይመሩ ነበረ ማለት ነው። እና የቃሉ ልጆች እነዚህ ናቸው ማለት ነው። ቤሬና ሄደቡ ቤሬ 8 ልጆች ሲኖረው ሄደቡ ደግሞ 7 ልጆች አለው ማለት ነው። እና የኢቱ ሙረዋ አንዱ ጎሳ ነው። የሙረዋ በሬንቶ ልጅ ነው ማለት ነው።